አብርሃም ያደረገው ትዳሩን ያልፈለገው አብርሃም ፍቺን የፈለገው አብርሃም ሩታ እንድትፈታው የሚያደርግ ድራማ ነው የፈጠረው። በቃ ያደረገው ነገር ደግሞ ማንኛውም ሴት ማንሽም የምታደርጊው ነገር ነው። ዛሬ ላይ እሷናት ፍታይም ብላ ጨቅጭቀው የምትዩ ሴት ሁላ በሩታ ቦታ ብትሆኚ አንቺም ከዛ የባሰ ነገር ብታደርጊ እንጂ ሌላ ምንም የምትፈጥሪው ነገር የለም። እየሆነባት ያለው ነገር እንዳትል ያደርጋታል እንዴ? አይምሮ አላት እኮ ስሜት አላት እኮ ታዝናለች፣ ልቧ ይሰበራል፣ ንዴት ውስጥ ትገባለች፣ ብዙ ነገር እንድታደርግ ያደርጋታል። በዛ ላይ እርጉዝ ነበረች፣ በዛ ላይ ባሏ ይሄን ፈጥሮባት እነዚህ ሁሉን ጫና ተቋቁሞ ማለፍ ማለት እኔ እንጃ የሆነ መለኮታዊ ኃይል እግዚአብሔር የሆነ ኃይል ፓወር ሰጥቶን ካልሆነ በስተቀር ሩታ ላይ የተፈጠረው ነገር በትዳሯ ወቅት ከባድ ነው። እሱን ለማለፍ ታክሳ ነገሮችን ለማስተካከል ሞክራ ነበረ። ከአቅሟ በላይ ሆነ። በቃ ማንንም ሰው ተናዶ የሚያጠፋቸውን የሚያደርጋቸውን ነገሮች አደረገች። በቃ እኔም በሆነ እናንተም ብትሆኑ የምታደርጉትን ነገር ነው። ሩታ ያደረገችው አዲስ ነገር አይደለም። በቃ የአብርሃምም አዲስ ነገር አይደለም። ብዙ ሰዎች ሲያደርጉ አይተነዋል። ግን ምንድነው አብርሃም ምንም እንዳላደረገ እንደተበደለ እሷ እንደፈታችው እሱ ትዳሩን እየፈለገ ምናምን ነገር እንደተለያ